እስኪ ንገሪና ምንድነው የሆነልሽ? የሆነልን ጉባኤ ላይ ያለው የእግዚአብሔር ሰው እንዲሰማ ነው ይሄን ነገር ጌታ ተናገሪ አለኝ። እግዚአብሔር ተናገሪ ያለኝ መናገር አለብኝ ብዬ ነው። ሰፈሬ እዛ ገበያ ዳር ነው ምኖረው። ሎቄ ሄጄ ሎቄ ታክሜ ይሄ በሽታና አንችልም እርፋራ ሄጄ አለው። እርፋራ ሄጄ ታክሜ አዲስ አበባ ማነው የሚሉት ሆስፒታል ሂጂ አሉ። በእውነት እውነት ነው። ሰዎች በዘመኔ ሁሉ ሰው ቤት ሲሰራ ነው እድሜዬ እዚህ ደረጃ ያደረስኩት። ከእግዚአብሔር ጋር ባጃጅ ውስጥ እየተነጋገርኩት እዚህ ጋር ደረስኩት። ውረጂና ሎጊታ የሚባል ሆቴል እኔ አላቅም። እዚህ ሰፈር በታች በኩል ቀጥታ ግቢና እዛ ውስጥ ቸርች አለ ግቢ አለ ጌታ። ምን ቀን ላይ ነው የገባሽው? ቅዳሜ ዕለት ነው የገባሁት። ቅዳሜ? አዎ። እሺ፣ ከዛ በኋላ ማን አገኘሽ እዚህ ግቢ ውስጥ? ማንም አላገኝ ነው። እኔ ሲገባ ማንም አላገኝ ነው። ሰዎች ኢየሱስ በጣም ድንቅ ታምር ስራ እዛ ጋር ገባ ብዬ ዘበኛ ካለ ያስወጣኛል። እቺ ሌባ ሴትዮ ናት ወይ ይሁን እያልኩ እንዲህ እያልኩ ገባሁ። ገብቼ እዛ ክላስ ዳር በኩል የሆነ ልጆች ሶፋ ላይ ቁጭ ብሏል። እኔን አያዩኝም። ገባሁና እዛ ጋር ቁጭ ያልኩት ድንጋይ ላይ። እሺ፣ ድንጋዩ ላይ ቁጭ ብዬ ከ30 ደቂቃ በላይ ቆየው። እግዚአብሔር በውስጥ ተፈውሰሻል ውጪ። ኢየሱስ ጌታ። በእውነት ኢየሱስ ጌታ። አንተ እኔ እቼው ያልደነቅ እውነት እልሃለሁ ከዚህ በኋላ አስፋልቱ ላይ የእግዚአብሔር እሳት ይመጣል። ባላባያ ዳምባሻ ባባባዮ ሶሞ ወራሃማያ ሰባባባዮ ወያ ሶማያ ሰባባያ ባዮ 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 ጮሁናስ ይችላል በሉ ሲባጋች ያ ያ ያ ያ ያ እስኪ ጩኸት ያለው ሰው ይመለስ። ተፈወሽ? ነርቭ። እሺ፣ ኢየሱስ አሜን፣ ኢየሱስ አሜን፣ አዮ ጂሰስ። እሺ፣ ሌላስ ምን ከምን በሽታ ተፈወሽ? ኩላሊት እጢው ስንት ዓመት ነበር ላይሽ ላይ ነበረው? በጣም 10 ዓመት በላይ ነው ከኔ ጋር የቆየ። 10 ዓመት በላይ? አዎ። ነርቡ ስንት ዓመት ነበር ላይ? ነርቡ 3 ዓመት አለ። ይሄ እጄ አንቀሳቀስም እግሬ እንደ ልብ አላራመድም። ግን ትላንት ጀምሬ እየሮጥኩ ነው ከተማ ዙሪያ። ዛሬ በጌታ በኢየሱስ ስም ተነብያለሁ። እግዚአብሔር ቤት ውስጥ እየጸለይኩ እንደዚህ ተናግሮኛል። ለሕዝቤ የትንሣኤ መንፈስ እለቃለሁ አለኝ። የሞቱባቸው ነገር እግዚአብሔር አለ የሞተባችሁ ነገር ከያለበት መቃብር እየወጣ አካል እየለበሰ ይመጣል። ያዙ፣ አጠገባችሁ ያለው ሰው ያዙና እንዲበል የሞተብህ ነገር በሉት ከትንሣኤ መንፈስ የተነሳ ይኸው ይሆናል በሉስ፣ ይኸው ይሆናል በሉስ። ጮሁና ኢየሱስ ያድናል በሉኝስ። ነፃ ወጣሁ። እንደው እግዚአብሔር እንደዛ ካለ በኋላ ሰውን እዚህ ስፍራ ካለ እንደው ጸልዮልን እንደምንም በባጃጅ ሄዳለሁ ብዬ ነው ሲገባ የገባሁት። ለካ እዚህ ቤተ ክርስቲያኑ ውስጥ ሰው ባይኖር እግዚአብሔር አለ። እስኪ እግዚአብሔር አለ የሚል ሰው አለ እዚህ ግቢ ውስጥ? እስኪ እጃችሁን አሳዩ። እጃችሁን አሳዩስ። እስኪ እጃችሁን አወዛውዙ። እግዚአብሔር አለ የምትሉ፣ እግዚአብሔር አለ የምትሉ፣ እግዚአብሔር አለ የምትሉ፣ እግዚአብሔር አለ የምትሉ፣ በኃይሉ አለ የምትሉ፣ በግርማ አለ የምትሉ፣ በቅባት አለ የምትሉ፣ እያዳነ ነው የምትሉ ብድግ በሉና ሁላችሁም ኢየሱስ ክብር ይገባሃል በሉስ። ኢየሱስ ክብር ይገባሃል።